እግዚአብሔር እንደዚህ ብሏል ተስተናገር መቃብር ይከፈታል አሜን ሽባ ይተረተራል አሜን የሞተ ይንቀሳቀሳል አሜን ና ያልከው ይመጣል አሜን ሂድ ያልከው ይሄዳል አሜን የአፍን ቃል አጸናለሁ አሜን ብዙ በሰው ተገፍታል ከዚህ በኋላ በቃ አሜን ብዙ ሰው ጀርባ ሰጥቷል በጣም ጀርባ የሰጡ ሰዎች ፈልገው ያገኙ አቻ ኮራዛ እግዚአብሔር እንደዚህ ብሏል ዓለም አቀፍ በር ከፍቼለታለሁ አሜን ዓለም አቀፍ ሰው አረኩታለኝ አሜን ሁለታችሁም ላይ ክብር ይወርቃል አሜን አጋበሉ ለኔ ወደ ዓለም ሁሉ የሚያዞራችሁ ክብር ኃይል እግዚአብሔር ነው የእግዚአብሔር ኃይል ስለናንተ ይዋጋል እግዚአብሔር ስላንቺ ይዋጋል በስፍራ ሁሉ እግዚአብሔር ስላንተ ይዋጋል በጣም ብዙ ሰው አያል አሜን ብዙ ጥቁሮች አሜን ኮኔክት ያደርጉሃል አሜን በእነሱ በኩል ብዙ ነጮች ያገኙሃል አሜን በጣም የተጎዳው ሰው ነኝ እኔ ሰው በድያ አላቅም አሳዝኛ አላቅም ግን ሁሉ ጊዜ በደላለሁ ጎዳለሁ ሰሞን ራሱ ተጎድቻለሁ አንድ ሰው በግጥ የመንግስት ሰራተኛ ነበርኩኝ አሁን ቦታ ነው ማገለግለው እግዚአብሔር ፈቅዶ ይግባል ማለት ከዛ ግን ወደ አገልግሎት ነው እግዚአብሔር ያስገባኝ ብዙ ሀገር ነገር ያለው ቢያንስ 6 አመት በእነዚህ እግዚአብሔር ኃይሎች ነበራ በጣም ብዙ ነው ብዬ ስለራሴ መስከረም ፈልጌ እግዚአብሔር ባርኮኛል ባርኮኛል ግን ብዙ ጊዜ በቃ በመንግስት ስራ መስራ እግዚአብሔር ባርኮኛል 4 አመት ሰርቻለሁ 2 ቤት ሰራው ፋዘር መብታም ነው የመረብ ኳስ ተጫዋች ነኝ በጣም ተሸላሚ ነኝ ግን በቃ ብዙ ነገር ተወሰደ አዲስ አበባ የሆነ ሰው ይሰጠኝ ብዙ ጋጣሚ ወደ ጂንካ መስመር አገልግሎት ሄድኩኝ ምግብ መስራት አልችልም ነበር አንድ ልጅ ዝም ብሎ ቤት ውስጥ ተቀመጥ ብዬ ጂንካ እጄ 6 ወር ተቀመጥኩ እስከመለስ ድረስ ቢያንስ 300 ሺህ ብር ነው ካሽ ከዛ በቃ ጌታ ይባረክ ብዬ ብዙ ጊዜ ይፈታል በቅርቡ እንደው በዚህ በጥቅምት ቅርብ ጊዜ ትልቅ ሞተር ጎገዛ ብዬ ለአንድ ልጅ ነበርና ብዙ በጣም ያገለግላል አሁን ላይ አላወኩም 40 ሺህ ብር ሰጣው የ50 ሺህ ብር በ40 ሺህ ብር ገዛለው ሰጣው ስልክ ብሎ ከደረገ አሁን ግን የአንድ 4 ወር ያክላል እዚህ ቸርች መጥቻለሁ እዚህ ጋር ቁጭ የነበረ ዘጻት ምዕራፍ 2 ላይ የሰበከው ቃል የኔ መልእክት እንደሆነ ያን ተቀብዬ ሄጃለሁ እኔ እዛ ጋር ያለቀስኩ ነበርና ሙሴን እናቱ ወደ ወንዝ ከጣለች በኋላ እግዚአብሔር እንዴት እንዳስነሳው ስለዚህ ሙሴን እግዚአብሔር ለክብር አበቃው እዚህ ጋር ሲተሰብክ ነበር ተስለኛ ያንቀበለ ተቀብዬ እንደው በቃ ቃሉ በጣም ነክቶኝ ነበር ውስጥ ያዘነ እዚህ ጋር ሰሞኑ ቤት ውስጥ ነበርኩኝ እሱም ጸልይ ነበረ ና ብዬ ወጣው እዚህ ጋር ደግሞ ፕሮግራም ሰማ ውስጥ የደሳለ 3 አገልጋዮች ነበር አንዱ ቢብሎ ሄደ ና ያባታችን ቤት ተወለደ ተባርከን እንወጣለን እሱ ጠይቃለሁ ወደ እግዚአብሔር ቤት ብንሄድ እንባረካለን እንጂ አንረገም ማለት እንድንጣል አንደኛው ጥሎ ወደ ግን አገኘኝ ግን እስኪ አንዴ ቁሙና የበረከት ቃል ተናገሩባቸው እነዚህ ለዓለም በረከቶች ስለሆኑ እጃችሁን ዘርግታችሁ ተናገሩባቸው ሻካዲያስ ማን ፈክሬመንታ ራሰብ አላካዲያ ወጥተውስ በዚህ በረከት በዘመናት ሁሉ ተከፍቶ ማያቅ በር ይከፈታል ተለቆ ማያቅ በረከት ይለቀቃል በዓለም ከፍታዎች ላይ ገለጣሉ ኢትዮጵያን ያስጠራሉ ለጌታ ክብር ስጡ